ሰላም ጤና ይስጥልኝ ውድ የጤና ቃል ቤተሰቦች እንደምን አላችሁ? ቻናላችን እንደሚታወቀው ጤናና ጤና ነክ የሆኑ መረጃዎችን ለእናንተ እያደረሰ ይገኛል። ለዛሬው ለእናንተ ይመጥናሉ ቆንጆ ናቸው ያልናቸውን ፕሮግራሞች አሰናድተን ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትሆኑ በአክብሮት እየጋበዝን የዛሬው ፕሮግራማችን ርዕስ ፖሊስቲክ ኦቫሪ ሲንድሮም ይሰኛል። እንዲህ ፖሊስቲክ ኦቫሪ ሲንድሮም የሆርሞን መዛባት ችግር ሲሆን የሚያጠቃው የማህፀን እንቁላል ማምረቻ ኦቫሪስ ሲሆን የሚከሰተውም በሴት ልጅ የመውለጃና የወር አበባ ዘመን ላይ ነው። እንግዲህ ፖሊስቲክ ኦቫሪ ሲንድሮም ለምን ይከሰታል የሚለውን በምናይበት ጊዜ ፖሊስቲክ ኦቫሪ ሲንድሮምን የሚያመጡ ነገሮች በጥናት ሙሉ ለሙሉ ማረጋገጥ ባይችሉም ይሆናሉ ተብለው የሚታሰቡ ምክንያቶች ግን አሉ። ለነዚህ ኢንሱሊን ለተባለው ሆርሞን ሰውነታችን ስሜት ማጣት ወይም ደግሞ ሉዝ ኦፍ ሴንሲቲቪቲ ወይም ደግሞ መቋቋም ሬዚስታንስ፣ ይህም ለካንሰር ህመም ያጋልጣል ማለት ነው። ሌላኛው ደግሞ የወንድ ሆርሞን በሰውነት መጨመር ይጠቀሳሉ። ይህም እንቁላል በየወሩ እንዳይለቀቅ ያደርጋል። በተጨማሪም በማይጠበቁ ቦታዎች ላይ ጸጉር እንዲበቅል ያደርጋል ማለት ነው። የፖሊስቲክ ኦቫሪ ሲንድሮም ምልክቶቹ ምንድን ናቸው? የተዛባ የወር አበባ፣ ይህም ማለት እየቆየ የሚመጣ የወር አበባ ሲመጣ ደግሞ በጣም የሚበዛ መሆን፣ መውለድ መቸገር፣ ውፍረት። ይሄ ደግሞ ውፍረት የፖሊስቲክ ኦቫሪ ሲንድሮም ካለባቸው ከ5 ሴቶች 4 ወፍራም የሚባሉ ናቸው። ጸጉር የማይጠበቅ ቦታ መውጣት፣ በፊት፣ ደረት፣ ሆድ፣ ጭንና እግር ላይ መውጣትን ያጠቃልላል። እንደዚሁም ደግሞ በጎልማሶች ላይ ብጉር ብዙውን ጊዜ ለሕክምናዎች በቀላሉ የማይድኑ ናቸው። እጅግ ወዛማ የሆነ ቆዳ፣ በአንገት በብብትና በተወሰኑ የቆዳ አካባቢዎች መጥቆርና ከሌላው አካባቢ ጠንከር ያለና ሻከር ማለት፣ እንደዚሁም በማህፀን እንቁላል ማምረቻ ላይ ትንንሽ ውሃ የቋጠሩ ከረጢቶች መፈጠር እነዚህን ያጠቃልላል ማለት ነው ምልክቶቹ። ፖሊስቲክ ኦቫሪ ሲንድሮም ሊያመጣ የሚችለው ተጓዳኝ የጤና እክሎች አሉ የሚለውን ካየን የስኳር በሽታ ነው፣ ታይፕ 2 ዲኤም የሚባለው ማለት ነው። እንደዚሁም ደግሞ ሜታቦሊክ ሲንድሮም የሚባለው ከመጠን ያለፈ ውፍረት፣ የደም ግፊት መጨመር መጠን፣ እንደዚሁም ደግሞ ከፍተኛ የኮሌስትሮል መጠን መኖር፣ እንደዚሁ እነዚህ ሊያመጣ ይችላል። ለልብ ህመም ሊያጋልጥ ይችላል። የማህፀን የውስጠኛው ግድግዳ መወፈርና ለማህፀን የውስጠኛው ግድግዳ ካንሰር የማጋለጥ ሂደት ይኖረዋል። በእንቅልፍ ጊዜ አየር ማጠርና እንቅልፍ መቸገር፣ ለድባቴ ወይም ዲፕሬሽን መጋለጥ እነዚህን ሊያስከትል ይችላል። የፖሊስቲክ ኦቫሪ ህክምናውስ ምን ይመስላል የሚለውን በምንመለከትበት ጊዜ ህክምናው የሚወሰነው እንደ ሴቲቱ የህመም ምልክት፣ ተጓዳኝ የጤና ሁኔታና የእርግዝና ፍላጎትን ባማከለ መልኩ ይወሰናል ማለት ነው። የእርግዝና መከላከያ ክብሎች የወር አበባን ለማስተካከል፣ እንደዚሁም ደግሞ ባልተገባ ቦታ የሚወጡ ጠጉሮችን ለመከላከል፣ ብጉሩን ለመከላከልና የማህፀን ግድግዳ ካንሰርን ለመከላከል ይጠቅማሉ ማለት ነው። እንደዚሁም ደግሞ ለስኳር ህመም የሚሰጡ መድኃኒቶችም ለፖሊስቲክ ኦቫሪ ሲንድሮም የህክምና መንገድ ይሆናሉ። ይህም አንድሮጂን የተባለውን ሆርሞን በመቀነስ እንቁላል እንዲለቀቅና የወር አበባ ጊዜውን ጠብቆ እንዲመጣ ያደርጋል ማለት ነው። እንግዲህ እዚህ ላይ መያዝ ያለብን ቁም ነገር ለማርገዝ በሚፈለግ ጊዜ መደረግ ያለባቸው ነገሮች ውስጥ በዋነኝነት የሚጠቀሰው የሰውነት ክብደትን ወይም ውፍረትን መቀነስ ነው። ይህም የወር አበባን እንዲስተካከልና እንቁላል በሚጠበቅበት ጊዜ እንዲለቀቅ ያደርጋል ማለት ነው። ሐኪምሽ በተወሰነ መልኩ እንቁላል እንዲለቀቅ የሚረዳ መድኃኒት ሊሰጥሽና እርግዝና የመከሰት እድልሽን ሊጨምር ይችላል ማለት ነው። ከዚህ ጋር ተያይዞ ሀሳብ አስተያየት ጥያቄ ካላችሁ በማንኛውም ሰዓት ላይ ኮሜንት ቦክስ ላይ ብታስቀምጡልን እንዳየነው ምላሽ የምንሰጥበት ሂደት ይኖራል ማለት ነው። ይህ ፕሮግራም ለወዳጅ ዘመድ ይጠቅማል ብላችሁ የምታስቡ ከሆነ ሼር በማድረግ እንዲሁም ደግሞ ብዙ ሰዎች ጋር እንዲደርስ ላይክ በማድረግ እንደዚሁም ሰብስክራይብ ማድረግ ያደረጋችሁ የቤተሰባችን አባል እንድትሆኑ በአክብሮት ጋብዛለሁ። ወዳችኋለሁ። መልካም ጊዜ ይሆንላችሁ።